አሁን የወጣ አዲስ ዜና አለ። ምን መሰላችሁ? አዲስ አበባ ላይ እየተገነቡ ያሉ የተለያዩ ኮምፓውንድ አፓርትመንቶችን፣ ሱቆችን እና ያለን ታዲያ አሁንም በተለየ መንገድ ያውም ደግሞ ቃላቸውን ጠብቀው በተባሉ ሰዓት በማስረከብ የሚታወቁት አልትራ እና ሜትሮ ሪል ስቴቶች ቦሌ ቡልቡላን በተለየ መልኩ በሚያምር ኮምፓውንድ አፓርትመንት እያሸበረቋት እንደሆነ መረጃ ወጥቷል። አሁን ደግሞ የሚገርማችሁ የነሱ ሲስተር ካምፓኒ የሆነው ካንጋሮ ዴቨሎፕመንት እዛ ቡልቡላ ላይ ማለትም ደግሞ ሪፔንቲ አደባባይ ላይ የሚያምሩ ኮምፓውንድ አፓርትመንቶችን በወለል አንዳንድ ሰው ብቻ እንዲይዙ አድርጎ በቪላ ስታንዳርድ ገንብቶ ለሽያጭ አውጥቷል። መረከቢያቸው ከ6 ወር እስከ 1 አመት ብቻ ሲሆን እስከ 1 ሚሊዮን ብር ዲስካውንት አውጥተው ለሽያጭ ማውጣታቸውን ሰምተናል። ታዲያ እናንተስ ምን ትጠብቃላችሁ? ለበለጠ መረጃ ከስር ባለው ስልክ ደውሉላቸው። መልካም እድል።